በሰው ልጅ ታሪክ ውስጥ እጅግ ጨካኝ በሆነው ቦታ የሰው ልጆች በቁጥር ብቻ በሚጠሩበት ስቃይ የዕለት ተዕለት ህይወት በሆነበት የፍቅር ስሜት መፈጠር ወንጀል በሚሆንበት ስፍራ ፍቅር ሊኖር ይችላል ብላችሁ ታስባላችሁ? ዛሬ የምንነግራችሁ ታሪክ ይህንን እውነት ይቀይረዋል። በአንድ የናዚ ኤስኤስ ወታደርና በአንዲት አይሁዳዊት እስረኛ መካከል የተፈጠረውን ለማመን የሚከብድ እውነተኛ የፍቅር ታሪክ ነው። For love will be his language and peace will be his way. The Jewish king, the one we await, a bearer of hope at the world's new gate. He gathers the lost, lifts the broken who sing. Love is the crown of the Jewish king. Melech Yehudi, Melech Shalom, Echdot HaLevavot, Or Adom, Hava Le'olam, Tikva Le'dorot, Hine ba Hamelchu, Ruach HaAvirot. ኦሽዊትስ ዝም ብሎ እስር ቤት አልነበረም፣ የሞት ፋብሪካ እንጂ። በሽቦ የታጠረ የጥበቃ ማሞች የሞሉበት ሁልጊዜም ከሬሳ ማቃጠያ ክፍሎች የሚወጣ ጥቁር ጭስ ሰማዩን የሸፈነበት ቦታ ነበር። በካምፕ ውስጥ ያለው አየር የሰውን ስጋ የመቃጠል ሽታ ይሸት ነበር። እስረኞች የሚኖሩት ለእንስሳት እንኳን በማይመጠን በረድፍ በተሰደሩ የእንጨት አልጋዎች ላይ ተፋፍገው ነበር። አይሁዶች በባቡር እንደመጡ ናዚዎች ወዲያው ለሁለት ይከፍሏቸዋል። ለአጭር ጊዜ ለስራ የሚሆኑትን ወደ ቀኝ፣ ደካሞችን፣ አረጋውያንና ሕፃናትን ደግሞ በቀጥታ ወደ ግራ ወደ ጋዝ ክፍል ይልኳቸዋል። ይህ በደቂቃዎች ውስጥ የሚወሰን የሞትና የህይወት መንገድ ነበር። እስረኞች ስማቸው ተፍቆ በክንዳቸው ላይ ቁጥር ይነቀስባቸዋል። ሰው መሆናቸው ቀርቶ ንብረት ወይም ቁጥር ብቻ ይሆናሉ። እስረኞች በቀን እስከ 12 ሰዓትና ከዚያ በላይ ከባድ ድንጋዮች እንዲሸከሙና ጉድጓዶች እንዲቆፍሩ ይገደዳሉ። የደከመው ወይም የወደቀው ወዲያውኑ በጥይት ይገደላል። ሄለና ሲትሮኖቫ የምትባል ወጣት አይሁዳዊት ሴት ከብዙዎች ጋር ታጭቃ በባቡር ወደ ኦሽዊትስ ማጎሪያ ካምፕ ተላከች። በዛ አስፈሪ ስፍራ የእርሷን ዕጣ ፈንታ እንደሌሎቹ የጋዝ ክፍል ወይም ከባድ የጉልበት ሥራ መስሎ ነበር። ምክንያቱም እዚህ እስር ቤት ውስጥ ተስፋ የሚባል ነገር የለም። ከባቡሩ እንደወረደው የሚሰማው ጩኸት፣ የውሻ ዝላይና ሰማዩን የሸፈነው ጥቁር ጭስ ሰዎች ገና ሳይገደሉ እንዲሞቱ ያደርጋቸው ነበር። ፍርሃት፣ ተስፋ መቁረጥና ሞት ብቻ ነበር የሚታየው። ሄለና እዚህ ሲኦል ስፍራ እግሯ እንደረገጠ ከፊቱ ያለውን ዕጣ ፈንታ ምን እንደሆነ ታውቀው ነበር። ልብሷ ተቀዶ
እግሯ ተላሽቶና በክንዷ ላይ 24133 የሚል ቁጥር ተነቅሶ ሞቷን የምትጠባበቅ የሞት ተረኛ ሆነች። ነገር ግን በዚህ የጨለማ ማዕከል ውስጥ ሕይወቷን የሚቀይር አንድ አጋጣሚ ተፈጠረ። ፍራንዝ ዉንሽ በኦሽዊትስ ካምፕ ውስጥ ከሚንቀሳቀሱት እጅግ ጨካኝ ነፍሰ ገዳዮች አንዱ ነበር። ለሱ እስረኞች ቁጥር እንጂ ነፍስ ያላቸው ሰዎች አልነበሩ። እስረኞች ጭራቅ ብለው ይጠሩት ነበር። ሰዎችን ያለምንም ርህራሄ እንደሚደበድብና እንደሚያሰቃይ በታሪክ መዛግብት ተመዝግቧል። አመለካከቱ እንደ ማንኛውም የናዚ ኤስኤስ ወታደር አይሁዶችን እንደ ሰው ሳይሆን እንደ ቆሻሻ እንዲመለከት ሰልጥኖ ነበር። ለፍቅርም ሆነ ለርህራሄ ቦታ አልነበረውም። ማርች 21 ቀን 1942 ዓ.ም የፍራንዝ 20ኛ ዓመት የልደት ቀን ነበር። በካምፕ ውስጥ ግድያና ስቃይ እንደቀጠለ ቢሆንም ወታደሮች ግን በመጠጥና በጭፈራ ይዝናኑ ነበር። ድንገት አንዲት እስረኛ መጥታ ለልደቱ የክብር ዘፈን እንድትዘፍን ታዘዘች። ያቺ እስረኛ ሄለና ሲትሮኖቫ ነበረች። Die Welt zieht mich runter, doch ich steh hier fest. Lachen ohne Schranken, Träume sind das Bett. Freiheit unser Lied, Echos durch die Zeit. Keine Ketten binden uns, wir sind ሄለና በሞትና በህይወት መካከል ሆና እየተንቀጠቀጠች እወድሃለሁ የሚል ይዘት ያለው የጀርመን ዘፈን ዘፈነችለት። ድምጿ በዚያ የሞት ካምፕ ውስጥ ሲያስተጋባ ፍራንዝ ፈዞ እየተመለከታት ነበር። ያ ጨካኝ ወታደር፣ ያ የሞት መልእክተኛ በአንዲት የአይሁድ እስረኛ ድምፅ ተሸነፈ። ያቺ የልደት ቀን የፍራንዝን ማንነት ለዘላለም የቀየረች ቀን ሆነች። ፍቅር በጭካኔ ላይ ድል የተቀዳጀበት የመጀመሪያው ሰከንድ ነበር። ፍራንዝ በዚያች ቅጽበት ነበር የተሸነፈው። ፍራንዝ ከዓመታት በኋላ ሲናገር ያንን ዘፈን ስትዘፍን ያየሁት እስረኛ ሳይሆን አንዲት ውብ ሴት ነበር፣ ልቤ በቅጽበት ቀለጠ ብሏል። በኦሽዊትስ የታመመ እስረኛ ለስራ የማይጠቅም ተብሎ ወዲያውኑ ወደ ጋዝ ክፍል ይላካል። ፍቅር በዚህ ስፍራ ወንጀል ነው። ነገር ግን ፍራንዝ ዉንሽ ለሄለና ያለው ስሜት ከህግና ከትዕዛዝ በላይ ሆነ። ሄለና በታይፈስ በሽታ ተይዛ ለሞት ስትቃረብ ፍራንዝ በድብቅ መድኃኒትና የተሻለ ምግብ ያመጣላት ነበር። አልፎ ተርፎም እንዳትገደል ስሟን ከሞት ዝርዝር ውስጥ ሰርዞታል። ትልቁ ፈተና ግን ገና ነበረ። የሄለና እህት ሮዛ ወደ ካምፑ መጣች። ሮዛ ገና እንደደረሰች የተፈረደባት ሞት ነበር። ሄለና ለፍራንዝ እያለቀሰች ነገረችው። እህቴን ካጣው እኔም መኖር አልችልም አለችው። ያ ጨካኝ የተባለው ወታደር ለሄለና ሲል ሌላ ተአምር አደረገ። ሮዛን ከሞት ረድፍ ውስጥ ነጥቆ አወጣት። በዚያ የሞት ፋብሪካ ውስጥ ፍራንዝ የሁለት እህቶችን ሕይወት የታደገ መልአክ ሆነ። ይህ ስራው ከታወቀበት የሞት ቅጣት እንደሚጠብቀው ቢያውቅም ለሄለና ሲል ግን ሁሉንም መከራ ለመቀበል ወሰነ። ፍራንዝ ዉንሽ የሄለናን እህት ሮዛን ከሞት አፋፍ ቢመልሳትም
በልቡ ውስጥ ለዘላለም የሚኖር ትልቅ ጠባሳ ግን ተፈጠረ። ሮዛ ወደ ኦሽዊትስ የመጣችው ከሁለት ትናንሽ ልጆቿ ጋር ነበረ። ለሮዛ ሕይወት ሲል የናዚን ሕግ የጣሰው ፍራንዝ የሕፃናቱን ዕጣ ፋንታ ግን ሊቀይር አልቻለም። በኦሽዊትስ ሕግ ሕፃናትና አረጋውያን ለሥራ የማይጠቅሙ ተብለው ስለሚታሰቡ ባቡሩ እንደቆመ በቀጥታ ወደ ጋዝ ክፍል እንዲሄዱ ይደረጋል። ፍራንዝ ሮዛን ማዳን የቻለው ለሥራ ትፈልጋለች በሚል ሰበብ ነው። ነገር ግን ሕፃናቱን ለሥራ ይፈልጋሉ ለማለት ምንም አይነት ምክንያት አልነበረው። የሮዛ ሁለቱ ልጆች የሰው ልጅ ከነነፍሱ ወደሚቃጠልበት ወደ ጋዝ ክፍል ሲላኩ፣ እናታቸው ግን እህቷን ሄልናን ለማየት በሕይወት ተረፈች። እንደ አውሮፓውያን አቆጣጠር በ1944 ዓመተ ምህረት አጋማሽ ላይ የሁለተኛው የዓለም ጦርነት አቅጣጫ ተቀየረ። የጀርመን ናዚዎች በየግንባሩ እየተሸነፉ መጡ። ከምስራቅ በኩል የሶቪየት ቀይ ጦር እንደ ናዳ እየገሰገሰ ወደ ኦሽዊትስ ካምፕ ተቃረበ። ናዚዎች ሽንፈታቸውን ሲያውቁ የፈጸሙትን የጭካኔ ወንጀል ለመደበቅ መታደፍ ጀመሩ። በኦሽዊትስ ካምፕ ውስጥ የነበሩትን የጋዝ ክፍሎች በድማሚት አፈነዱ። ማስረጃ የሆኑ የሰነድ መዝገቦችንም በሙሉ አቃጠሉ። በመጨረሻም ጥር 27 ቀን 1945 የሶቪየት ወታደሮች የኦሽዊትስን በር ሰብረው ገቡ። የሞት ፋብሪካ ለዘላለም ተዘጋ። ሄለናና ሮዛ ነፃ ወጡ። ፍራንስ ግን ከናዚ ጦር ጋር አምልጦ ወደ ኦስትሪያ ገባ። ፍቅር በሞት ካምፕ ተለያይቶ በሕግ መድረክ ዳግም ለመገናኘት 30 ዓመታትን ጠበቀ። ከሁለተኛው የዓለም ጦርነት ማብቂያ በኋላ የናዚ ወታደሮችንና መኮንኖችን አድኖ ለፍርድ የማቅረቡ ሂደት እጅግ አስደሳችና ውስብስብ የታሪክ ምዕራፍ ነው። ብዙ የናዚ አባላት ስማቸውን በመቀየርና የሐሰት ሰነዶችን በመጠቀም ወደ ተለያዩ ሀገራት ሸሽተው ነበር። ፍራንዝም ከተደበቀበት ከኦስትሪያ በቁጥጥር ስር ዋለ። እንደ አውሮፓውያኑ አቆጣጠር በ1972 ዓ.ም በቪየና የፍትህ አደባባይ ፍራንዝ ውሽ በክስ መድረክ ላይ ቆሟል። የቀረቡበት ክሶች አስፈሪ ነበሩ። ፍራንዝ ውሽ በኦሽዊት የጋዝ ክፍሎች ውስጥ እስረኞችን በማሰቃየትና በመግደል ተግባር ላይ ተሳትፏል በሚል በካምፕ ውስጥ እስረኞችን ያለ ርኅራኄ በመደብደብና ሰብአዊ መብት በመጣስ ወንጀሎች ተከሶ ፍርድ ቤት ቀርቧል። በዓለም ፊት እንደ ጭራቅ ተቆጥሮ የዕድሜ ልክ እስራት እየጠበቀው ነበር። አቃቤ ሕጉ ክሱን ያነባል። ምስክሮች ስለ ጭካኔው ተራ በተራ ይናገራሉ። ለሰው ልጅ ምህረት የሌለው አውሬ ነበር ይሉታል። ተረኛ ሁለት ሴቶች ወደ ምስክርነት ወንበር ቀረቡ። ሄለና ሲትሮኖቫ እና እህቷ ሮዛ ነበሩ። ታዳሚው ሊረግሙት መጡ ብሎ ቢጠብቅም እነሱ ግን ስለ ፍቅሩን፣ ስለ ርኅራኄው መሰከሩ። ለዳኞችም እሱ ባይኖር ኖሮ ዛሬ እዚህ አንቆምም ነበር አሉ።
ሄለና ለችሎቱ የምስክር ቃሏን ስትሰጥ እኔ እስረኛ ነበርኩ፣ እሱ ደግሞ ወታደር። ሊገድለኝ ይችል ነበር። ነገር ግን እሱ ለኔ ፍቅር ሲል በሚስጥር ምግብና መድኃኒት ያመጣልኛል። እህቴ ወደ ጋዝ ክፍል ልትላክ ስትል የራሱን ህይወት አደጋ ላይ ጥሎ ህይወቷን አትርፎላታል። ይህ ምስክርነት በፍርድ ቤት ውስጥ ትልቅ መነጋገሪያ ሆነ። በአንድ በኩል በሺዎች የሚቆጠሩትን የጨፈጨፈ ናዚ፣ በሌላ በኩል ደግሞ ለአንዲት አይሁዳዊ እስረኛ ህይወቱን አደጋ ላይ ጥሎ የቆመ አፍቃሪ። የፍርድ ቤት ውሎ ወደ ማጠቃለያው ሲቃረብ የህግ ባለሙያዎች ክርክር በረታ። የኦስትሪያ ህግ በወቅቱ የነበረበት ክፍተት ክርክሩን አወሳሰበው። ፍርድ ቤቱ ውሳኔውን አሳለፈ። ፍራንዝ ውንሽን ነፃ ነህ አለው። ፍራንዝ በነፃ የተለቀቀባቸው ምክንያቶች በወቅቱ በነበረው የኦስትሪያ ህግ መሰረት የፈጸማቸው ወንጀሎች ክስ ሊቀርብባቸው የሚችልበት የጊዜ ገደብ አልፎባቸው ስለነበር ነው። ምስክሮች ስለ ድርጊቱ ቢናገሩም ፍርድ ቤቱ በህግ ደረጃ ጥፋተኛ የሚያሰኘውን በቂ ማስረጃ የለም በማለት በነፃ እንዲለቀቅ ወስኗል። ምንም እንኳን ከጦርነቱ መጠናቀቅ በኋላ ሁለቱም በተለያየ ሀገር ኖረው ዳር መስርተው ልጆች ወልደው አዲስ ህይወት ቢጀምሩ ፍራንዝ ሄለና ወደ እስራኤል መሄዷን ካወቀ በኋላ ለዓመታት ያህል ደብዳቤዎችና ስጦታዎችን ይልክላት ነበር። ሄለና ግን ስጦታዎችን ለሌሎች ሰዎች አሳልፋ ትሰጣቸው ነበር። አንዳንዴም መልሳ ትልክለት ነበር። የፍራንዝ ፍቅር ግልጽና ቀጥተኛ ነበር። የሄሌና ስሜት ግን ከፍራንዝ ውንሽ በተቃራኒ እጅግ በጣም የተወሳሰበ፣ በጸጸትና በጭንቀት የተሞላ ነበር። ሄለና አፈቅረዋለሁ የሚል ቃል ለመናገር ሁሌም ትቸገር ነበር። ይልቁንም ስሜቷን ምስጋና፣ ፍርሃትና ግራ መጋባት በማለት ትገልጸዋለች። ሄለና ለአንድ ዘጋቢ ፊልም ስትናገር ስሜቷን እንዲህ በግልጽ አስቀምጠዋለች። እሱ ልዩ ሰው ነበር። እኔን እንደ ሰው ነው ያየኝ፣ ግን ሁኔታው ስህተት ነበረ። እሱን መውደዴ የራሴን ህዝብ እንደ መክዳት ነው የሚሰማኝ። ፍራንዝ እና ሄለና ለመጨረሻ ጊዜ በችሎቱ ሲተያዩ በአይኖቻቸው ውስጥ የ30 ዓመት ናፍቆት፣ ምስጋናና ጸጸት ይታይ ነበር። ዳግም እንደማይገናኙ ቢያውቁም በኦሽዊትስ የተጀመረው አስገራሚ ታሪክ ግን በይቅርታ ተደመደመ። ፍራንዝ በ2005 ሄለና በ2007 አረፉ። ዛሬ ሁለቱም የሉ። ነገር ግን ታሪካቸው አንድ ትልቅ እውነት ያስተምረናል። በታላቅ ጨለማ ውስጥ እንኳን ፍቅር የራሱን ብርሃን መፍጠር ይችላል።